አሰላሙ አሌይኩም ወረህመቱላሂ ወበረካቱ። እንደውም ክርስቲያን ወገኖቼ ሰላም ብያለሁ። እንዴት ናችሁ? ሰላም ናችሁ ወይ? ከኛ ጋር ሁሉ ሰላም፣ ሁሉ መልካም። እንዴት ናችሁ? አልሐምዱሊላህ። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ በማድረግ ቤተሰብ ሁኑ። ላይክ ማርጉ፣ ኮሜንትም ጻፉ፣ ሼርም አድርጉልኝ። አዲስ ጀማሪ ነኝ፣ አበረታቱኝ። አብረን እንደግ፣ እኛ የማዳም ቅመሞች አብረን እንደግ፣ አበረታቱ። እና ዛሬ የመጣሁት በጣም ደስ ብሎኝ ነው የመጣሁት። በነገራችን ላይ በጣም ደስ ብሎኝ ከስንትና ስንት ዓመት ስቃይ በኋላ ሌይላ እሁድ አገር ልትገባ ነው ተባለ። ወላሂ ነው በጣም ደስ ያለ። ያሰቀቀናት የእውነት አብቅቶ ያ ረብ የእውነት ያርገው፣ ያ ረብ የእውነት ያርገው። ወላሂ ነው የሚላችሁ በጣም ምክንያቱም እኛም የአረብ ሀገር ሴት እንደመሆናችን መጠን በጣም ከእሷን ሳስታውሳት ወላሂ በጣም ነው ማዝነው የነበረው። ሌይላ ኑር ሰቦ እሁድ ወደ ኢትዮጵያ ልትገባ ነው ተባለ። ኢንሻአላህ ብዙ ጊዜ ይሄን ቀን ይሳካል፣ ያን ቀን ይሳካል እየተባለ ብዙ ጊዜ ቆይተናል። ግን አሁን ደግሞ የእውነት ነው እየተባለ ነው። የእውነቱም ካልሆነ አላሁ ሱብሓነሁ ወተዓላ የእውነት ያርገው። ያ ረብ ያ ረብ። ሌይላ ከቤተሰቦቿ የምትገናኝበት ቀን ናፈቀን። እውነቴን ነው የሚላችሁ ናፈቀን። እኔ ለማየት ጓግቻለሁ። ያንን ብስቁልቁል ያሉትን አባት እናቷን የምትገናኝበት ቀን ናፍቆኛል። እውነቴን ነው የሚላችሁ በጣም በጣም ደስ ብሎኛል። ደስ ብሎኝ ነው የመጣሁት። የእውነት ያርገው። በቃ የእውነት ነው ተብሏል። ብዙ ሰው እየተቀባበለው ነው። ብዙ ጊዜ እንደምታውቁት ከሆነ ሙቤ ሚዲያ ብዙ ጊዜ በሷ ዙሪያ ይሰራል። ሀቢባም ሰርታለች፣ ብዙ ሰው ሰርቷል። ግን ሙቤ ሚዲያም ይሄን አብስሯል ማለት ነው። ብዙ ጊዜ እንደዚህ አይነት ነገር ሲናገሩ አንተን አላልነም። ዛሬ ደግሞ እሱም አብስሯል። ብዙ ሰው እንትን ብሎታል። የእውነት ያርገው ያ ረቢ። እኔ ከአባት እናቷ የምትገናኝበት ቀን ናፍቆኛል። እውነቴን ነው የሚላችሁ፣ እውነቴን ነው የሚላችሁ ናፍቆኛል። ያ ረብ ያ ረብ የእውነት እነ ቤተሰቦቿን እህት ወንድሞቿን በሷ ስቃይ ሞተች አልሞተች፣ ተገደለች አልተገደለች እየተባለ ብስቁልቁል ብለው እንትን ያሉትን ቤተሰቦቿ የእውነት ትገናኛቸዋለች። የእውነት ያርገው ያ ረብ የእውነት ያርገው ነው የሚለው እና እባካችሁ 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 እስኪ ዱዓ አድርጉላት። የእውነት ያርግላት ብላችሁ ዱዓ አድርጉላት። እውነቴ ነው የምላችሁ ደስ ብሎኛል፣ ደስ ብሎኛል። ሁሉም ሰው ይደሰታል ብዬ አስባለሁ። አረብ ሀገር ስንሰራ የእውነቴን ነው ብላል ምንም እሾኩም እንዳይወጋን። እውነቴን ነው ብላችሁ እኔ ብዙ ጊዜ የሚመኘው ነገር ለአረብ ሀገር ሴት ከኔም ጭምር የሚመኘው ነገር ቢኖር እሾኩም አይወጋት። በጣም በጣም ከባድ ነው። ሰርቼ ለወጣለሁ ብሎ የሰው ሀገር መጥቶ በዚህ እንዲክንት መሆኑ በጣም ከባድ ነው። እስኪ የእውነት ያርገው፣ የእውነት ያርገው። ኢንሻአላህ ኢንሻአላህ ኢንሻአላህ። እኔ ደስ ብሎኛል፣ ጓግቻለሁ። ኢትዮጵያ ገብታ ከቤተሰቦቿ የምትገናኝበት ቀን ጓግቻለሁ። ኢንሻአላህ የእውነት ያርገው። ዱዓ አድርጉ፣ በያላችሁበት ቦታ ዱዓ አድርጉ። ኢንሻአላህ ኢንሻአላህ ትገባለች ኢንሻአላህ በኢዝኒላህ። እና ለዚህ ቻናል አዲስ የሆናችሁ ሰብስክራይብ፣ ሼር፣ ኮሜንት ጻፉ። ኢንሻአላህ ላይክም አድርጉ። አዲስ ጀማሪ ነኝ፣ አበረታቱኝ። አብረን እንደግ፣ አብረን እንደግ። አበረታቱን። ይሄ ቻናል ከዘር ከሃይማኖት ከፖለቲካ የጸዳ ቻናል ነው። የጫወታ የቀልዶች ቻናል ኢንሻአላህ እና
አበረታቱኝ። ኢንሻአላህ በቀጣይ ቪዲዮ እስከምንገናኝ ድረስ ሌላ ሀገር ገብታ እስከምንመለስ ድረስ ያ ረቢ አላህ ባላችሁበት ይጠብቃችሁ። ያ ረቢ ከሙሲባ ከቀን ከድንገተኛ ሙሲባ አላህ ይጠብቃችሁ። እውነቴን ነው የሚለው፣ ከድንገተኛ ሙሲባ አላህ ይጠብቃችሁ። ያ ረቢ የናፈቃችሁትን ቤተሰቦቻችሁን ልጅም ጥላችሁ መታችሁ የልጅ ናፍቆት ላይ የተሰቃያችሁም ኢንሻአላህ ልጆቻችሁን ቤተሰቦቻችሁን የምታዩበትን ቀን አላህ ቅርብ ያደርግላችሁ፣ ከኔም ጭምር ያ ረቢ ለሁላችንም ያሰብነውን ነገር አሳክቶ አላህ ለሀገራችን በሰላም በጤና ለሀገራችን ያብቃን። ኢንሻአላህ በአላህ አንጠራጠርም። ኢንሻአላህ ከድንገተኛ ነገር አላህ ይጠብቃችሁ። አሰላሙ አለይኩም ወረህመቱላሂ ወበረካቱ።